የዝናሽ አካዳሚ ቤተሰቦች እንዴት ቆያችሁኝ? ኤሌክትሮላይት ኢምባላንስ ሞስት ኮመንሊ ኤግዚት ላይ ፎከስ እየሆኑ ያሉትን ሶስት ኢምባላንሶችን አመጣለሁ። ሶስት ማለት ሃይፖ ሃይፐር እያሉ የሶዲየምን የፖታሺየም እና የካልሺየምን እናያለን ማለት ነው። እስከ መጨረሻው ተከታተሉ። ኤሌክትሮላይት ኢምባላንስ ላይ ስናይ እንግዲህ የመጀመሪያው ሶዲየም ዴፊሲት ኦር ደግሞ ሃይፖናትሪሚያ የሶዲየም እጥረት። ሃይፐርናትሪሚያ ከተባለ ምንድነው? ሃይፐርናትሪሚያ ከተባለ የሶዲየም ከመጠን ማለፍ ነው፣ ኤክሰስ መሆን ነው። ሃይፖናትሪሚያ ካልነ ደግሞ it is a condition where the concentration of sodium in your blood is abnormally low ማለት ነው። sodium is an electrolyte that helps regulate the amount of water in and around your cells. በደንብ ሬጉሌት የሚያደርግልን ዋተር ነው። በደንብ አድርጎ ሬጉሌት የሚያደርግልን ማን? ሶዲየም። ስለዚህ ክሪቲካል ቫልዩ ኦር ሴረም ሶዲየም ሌቭል ስናይ ለዛም 135 ከሆነ ሃይፖናትሪሚያ እንላለን። ኮንትሪቢዩት ፋክተራቸው ምንድነው? ይሄን ሃይፖናትሪሚያ ያመጣው ኮንትሪቢዩት ፋክተር ምንድነው ብለን ከወሰድን ብዙ ጊዜ እነዚህ ጃይሉስ ዲያሪያ፣ ቮሚቲንግ ኤንድ ኤንጂ ቲዩብ ሳክሽን ከተደረገ ነው። ምን ማለት ነው? እነዚህ ዲያሪያ ከጨጓራና ከአንጀት የሚወጡ ፈሳሾች ነው እንግዲህ ሶዲየምን እንዲወርዱ የሚያደርገው ዴፊሲት ኦር ሃይፖናትሪሚያ እንዲመጣ የሚያደርግ ማለት ነው። diarrhea and vomiting, fluid losses from the stomach or the intestine contains high concentrations of electrolytes. በጣም ሃይ ኮንሰንትሬሽን የሆነ ኤሌክትሮላይት ከስቶማክ ከጨጓራና ከኢንተስታይን ምን ያደርጋሉ? ያስወግዳሉ። ቮሚቲንግ እና ዲያሪያ ማለት ነው። ስለዚህ ሲግኒፊካንት አማውንትስ ኦፍ ሶዲየም ካን ቢ ሎስት ያደርጋል ማለት ዳይጀስቲቭ ትራክት። ሌላኛው ኤንጂ ቲዩብ ሳክሽንስ፣ ብዙ ጊዜ ናዞጋስትሪክ ሳክሽንስ used in the hospital to drain stomach contents can rapidly deplete sodium. ከፍተኛ መጠን ያለው ሶዲየም በምግብ መፍጫ ስርዓት በኩል ሊወገድ ይችላል። ምን ስንጠቀም? ናዞጋስትሪክ ሳክሽን በመናረግበት ጊዜ ማለት ነው። በደንብ አድርጋችሁ መውሰድ መቻል አለባችሁ። ሌላኛው ሬናል ሉዝ የምንለው ዳይሬቲክስ ሊሆን ይችላል፣ አድሬናል ኢንሰፊሽንሲ፣ ዌስቲንግ ሬናል ዲዚዝ። kidney are the responsible for balancing sodium. If they malfunctions or are forced to excrete more water, sodium follows. እንግዲህ ኪድኒ ምንድነው የሚያደርገው? ኩላሊታችን የሶዲየም መጠን የመመጠን ኃላፊነት አለበት። ኩላሊት በትክክለኛ ካልሰራ ግን ሶዲየም በሽንት መልክ ሊወጣ ይችላል ማለት ነው። በሽንት መልክ ሶዲየም ሊወጣ ይችላል በትክክል ካልሰራ ማለት ነው። ዳይሬቲክስ ደግሞ ብዙ ጊዜ ዋተር ፒልስ ነው የምንላቸው። this medication forces the kidney to release more sodium into the urine. ኩላሊት ሶዲየም በሽንት መልክ እንዲያስወጣ ስለሚያደርግ ነው እንግዲህ ዳይሬቲክስ የምንለው ማለት ነው። አድሬናል ኢንሰፊሽንሲ ካልነ ብዙ ጊዜ እዚህ ጋር እንድትይዙልኝ የሚፈልገው ሃይፖናትሪሚያ የሚያመጣ እነዚህ አድሰንስስ ዲዚዝ የምንላቸው ኦር አድሬናል ኢንሰፊሽንሲ የምንላቸው low levels of aldosterone mean the kidney cannot reabsorb sodium properly ነው እንግዲህ። አድሰንስስ ዲዚዝ ምንድነው? low levels of aldosterone ነው ኦር አድሬናል ኢንሰፊሽንሲ ያላቸው so the kidney cannot reabsorb sodium properly። እነዚህ አልዶስትሮን የተባለ ሆርሞን ሲያንስ ኦር አድሬናል ኢንሰፊሽንሲ ሲኖር ኩላሊት ሶዲየምን መልሶ መሳብ አይችልም ማለት ነው። ስለዚህ በዛ ምክንያት ምን ይሆናል? ሃይፖናትሪሚያ ይመጣል። it is a contributing factors for hyponatremia. then salt wasting renal disease የምንላቸው ብዙ ጊዜ እነዚህ በጣም ከሬናል ዲዚዝ ጋር certain damage kidney prevents holding on to salt። ብዙ ጊዜ ኩላሊት ጨው የመቆጠብ አቅሙን ሲያጣ በኩላሊት በሽታ ምክንያት የሚመጡ ናቸው ማለት ነው። ስኪን ሉዝ የምንላቸው በቆዳ በኩል የሚጠፉ ማለት ነው። ብዙ ጊዜ በርን ነው እንግዲህ burn when the skin is damaged by fire or chemicals, the body loses the barrier that keeps fluid in and leading to massive electrolyte leak ያደርጋል ማለት ነው። ቆዳ ሲቃጠል በሰውነት ውስጥ ያለን ፈሳሽ የመከላከል አቅም ስለሚቀንስ ፈሳሽና ሶዲየም ይወጣሉ ማለት ነው። ስኪን ባሪየር ነው አይደል የነበረው ዋናው ስራው። it's a barrier አይደል? ዝም ብሎ ወደ ላይ እንዳይተኑ or perspire እንዳያደርጉ ስኪን ፕሮቴክት ያደርግ ነበር። ግን ቆዳ በበርን ምክንያት or በኬሚካል ምክንያት ከተጎዳ ምን ይሆናል? የተለያዩ ፈሳሾችና ሶዲየም
በቀጥታ ይወጣሉ። ሶ ሃይፖናትሪሚያ ኦከር ያደርጋል ማለት ነው። ሌላኛው ውንድ ድሬኔጅ የምንለው ከቁስል የሚወጣ ፈሳሽ ብዙ ጊዜ ውንድ ድሬኔጅ የምንላቸው። ስለዚህ እነዚህ ኦፕን ኦር ደግሞ ሲፕድ ውንድ ካን ኮዝ ስቴዲ ሉዝ ሶዲየም ሪች ፍሉድ የሆኑ ነገሮችን ከፍተኛ የሆኑ ቁስሎች ፈሳሽ ሲያወጡ ሶዲየም አብሮ ይወጣል። ምክንያቱም ውሃን ነው ተከትሎ የሚሄደው ብዙ ጊዜ ሶዲየም ማለት ነው። ስለዚህ ምን ይመጣል? ሃይፖናትሪሚያ ኦከር ያደርጋል ማለት ነው። ሶ ክሊኒካል ማኒፌስቴሽን ስናይ ኦር ሳይን ሲምፕተምስ ኦፍ ሃይፖናትሪሚያ ካየነ ብዙ ጊዜ እንግዲህ ቅድም ምንድን ነው ያልነው ከጋስትሮኢንተስታይናል ጋር ከጂአይ ጋር ነው የሚያያዘው። ስለዚህ ጋስትሮኢንተስታይናል ሲምፕተም ኦከር ያደርጋሉ። ምን ያደርጋል? አኖሬክሲያ ይኖራቸዋል፣ ሉዝ ኦፍ አፒታይትስ የምግብ ፍላጎት መቀነስ፣ መብላት አለመፈለግ፣ ናውዣ ኤንድ ቮሚቲንግ ኦከርስ ዘ ቦዲ ሪአክትስ ቱ ኤሌክትሮላይት ሽፍት። ምን በምክንያት ነው ብለናል? ኤሌክትሮላይቶቹ ሽፍት በማድረጋቸው ምክንያት ናውዣ ኤንድ ምንድነው ማቅለሽለሽና ትውከት ይኖራቸዋል ማለት ነው። ማቅለሽለሽና ትውከት። ሌላኛው ኒውሮሎጂካል ሲምፕተምስ የነርቭ ስርዓቶች ምልክት ታያላችሁ ማለት ነው። በደንብ አድርጋችሁ እንድትይዙልኝ የምፈልገው እነዚህ ኒውሮሎጂካል ሲምፕተምስ የምንላቸው ሎው ሶዲየም ኮዝ ዋተር ቱ ሙቭ ኢንቱ ዘ ብሬን ሴል ሊዲንግ ቱ ምን ያደርጋል? ሴሬብራል ኢደማ ኦር ብሬን ስዌሊንግ ይኖራቸዋል። በጣም ሃይፖናትሪሚያ ከሆኑ ኦር ሎ ሶዲየም ካላቸው ኮዝስ ምን ያደርጋል? ዋተር ሙቭ ቱ ዘ ብሬን ሴልስ ዜን ሊዲንግ ቱ ሴሬብራል ኢደማ። ዜን ምን ይከሰታል? በእነዚህ አማካኝነት ሄዴክ ይኖራል። ዱቱ ኢንክሪዝ ኢንትራክራኒያል ፕሬሸር አማካኝነት የራስ ምታት ይኖራቸዋል። ሌታርጂ ኤንድ ዲዝነስ ፊሊንግ ኤክስትሪምሊ ታየርድ ኤንድ ላይትድ ሄድነስ ምንላቸው ከፍተኛ የድካም ስሜትና የራስ ማዞር ይኖራቸዋል። ኮንፊውዥንስ ይኖራቸው አልተርድ ሜንታል ስታተስ ኦር ዲስኦሪየንቴሽን ግራ መጋባት ኦር ኮንፊውዥን ሊኖር ይችላል። የንቃተ ህሊና መለወጥ ወይም ነገሮችን መለየት አለመቻል ሊኖራቸው ይችላል ማለት ነው። ሌላኛው መስል ክራምፕ ኤንድ ዊክነስ ምንላቸው ኒውሮማስኩላር ሲስተም ላይ የጡንቻና የነርቭ ምልክቶች ታያላችሁ ማለት ነው። ለምን ካላችሁ ሶዲየም ኢዝ ኢሴንሻል ፎር ነርቭ ኢምፐልስ ኮንዳክሽን ኤንድ መስል ኮንትራክሽን። ምንድነው ጠቅሞ? ሶዲየም ጠቀሜታ ለነርቭ ኢምፐልስ ኮንዳክሽን ኤንድ መስል ኮንትራክሽን በጣም ይጠቅማል። ይሄ ኢምባላንስ ወይም እጥረት ሲገጥመው ምን ያደርጋል? ዊክ ይሆናል ማለት ነው። መስል ክራምፕ ኤንድ ዊክነስ መስል ካኖት ፋንክሽን ኖርማሊ ዊዛውት አዲኬት ሶዲየም ኤንድ ማስኩላር ትዊስቲንግ ይኖራል። ኢንቮሉንታሪ መስል ሙቭመንት ይኖራቸዋል። ሲዥር ሊኖራቸው ይችላል። ኢት ኢዝ ኤ ሲቪር ማኒፌስቴሽንስ ኦፍ ብሬን ስዌሊንግስ ዚስ ኢዝ ኤ ሜዲካል ኢመርጀንሲ። ሲዥር ካላቸው ግን ፕሊዝ ኢት ኢዝ ኤ ሜዲካል ኢመርጀንሲ። ሶዲየምን ማስተካከል አለብን ማለት ነው። ስለዚህ በቂ ሶዲየም ከሌለ ጡንቻ በትክክል መስራት አይችልም። የጡንቻ መቆራረጥ፣ መንቀጥቀጥ፣ ያለ ፍላጎት የሚከሰት የጡንቻ መሳብሳብ ይኖራል። መንቀጥቀጥ ሊኖር ይችላል። ምክንያቱም ከከፍተኛ የጭንቅላት እብጠት ሲኖር ብዙ ጊዜ ሺዘር ይኖራቸዋል። ብሬን ኢደማ ሲኖር ማለት ካርዲዮቫስኩላር ኤንድ ፍሉይድ ሲምፕተምም ይታይባቸዋል። የልብ የደም ዝውውርና የፈሳሽ ምልክቶችንም ያሳያሉ ማለት ነው። እነሱ ደግሞ ፓፒላሪ ኢደማ እንደማለት ነው። ብዙ ጊዜ እነዚህ ካርዲዮቫስኩላር ኤንድ ፍሉይድ ሲምፕተም የሚያሳዩት the symptom vary depend on whether the hyponatremia is caused by fluid loss or fluid overload. ስለዚህ ፓፒላሪ ኢደማ swellings of the optic nerve ማለት ነው or see in the eye due to brain pressure ምክንያት በጭንቅላት ውስጥ ግፊት ሲጨምር የአይን ነርቭ ያብጣል ማበጥ ማለት ነው። ፓፒላሪ ኢደማ ምንለው swellings of the optic nerve ይኖራል። dry skin and decreased BP ይኖራቸዋል። low blood pressure ይኖራቸዋል and with increased pulse ይኖራል። please remember it is a compensatory mechanism. blood pressure decrease ሲያደርግ ምን ያደርጋል? low ሲሆንበት ዜን ካርዲያክ ደግሞ ምን ያደርጋል? ታኪካርዲክ ኦር ኢንክሪዝ ያደርጋል ፐልሱም ማለት ነው። በተቃራኒ ኖራን የሚያደርጉት ሁሌም እነዚህ በደንብ ልትይዙልኝ የሚገባ ዜን ዚስ ዩዥዋል ኢንዲኬትስ ሃይፖናትሪሚያ ኮዝስ ዲሃይድሬሽን ኦር ሉዝ ቦዝ ዋተር ኤንድ ሳልት ሊያመጣ ይችላል ማለት ነው። ዜን ዌት ጌን ኤንድ ኢደማ ይኖራቸዋል። ዌት ጌን ኤንድ ኢደማ ይኖራቸዋል ማለት ኦር ስዌሊንግ ዚስ ኢንክሉድስ diluted hyponatremia too much water in the body diluted the salt። እነዚህ ምልክቶች እንግዲህ ብዙ ጊዜ እነዚህ ምልክቶች የሚታዩ በሰውነት ውስጥ ፈሳሽ በመብዛቱ ሶዲየም ሲቀጥን ማለት ነው።
እያያችሁልኝ ነው። አሁን እዚህ ጋር ፈሳሽ በዛ ዜን ሶዲየም ምን ሆነ? ዳይሉትድ ሆነ። too much water in the body dilutes the salt። ስለዚህ ፈሳሽ ከመጠን በላይ ሲበዛ ወይ ኢደማ ሲኖር ምን ያደርጋል? ሃይፖናትሪሚያ ይሆናሉ። ዜን ምን ይሆናሉ? እነዛ ዳይሉት ስለሚሆኑ በሽንት ይወገዳሉ ማለት ነው። ይወገዳሉ። ሶ ቲፕ ፎር ኤግዚት ኤግዛም እዚህ ጋር ቲፕ የምሰጣችሁ ነገር ሪሜምበር ዛት ሲዥር ኤንድ ኮንፊውዥንስ አር ዘ ሬድ ፍላግ ሲምፕተምስ። if you see the case study, your priority nursing action is patient safety, seizure precautions, and notify the physicians immediately። በደንብ አድርጋችሁ መያዝ ያለባችሁ ኢሚዲየትሊ ማሳወቅ አለበት። ሲዝ እያደረገ ሲጀር እያሳየ ከሆነና ኮንፊውዥን ካለው it is hyponatremia ኢሚዲየትሊ ለፊዚሻን ማሳወቅ አለባችሁ። notify the physicians the priority nursing interventionናችሁ notify the physicians። በዲያሪያ በቮሚቲንግ በበርን በተለያዩ ኮዝ ኮንትሪቢዩት ፋክተር የመጣ ሰው ዜን ሶዲየም ላብራቶሪ ልካችሁም በመታየት መጠን መሰረት ኢሚዲየትሊ ሲዝ እያደረገ ኦር ኮንፊውዥን እያደረገ ከሆነ ሰውየው it is brain edema አለ ማለት ነው። ስለዚህ ሪሜምበር ኖቲፋይ ማድረግ አለባችሁ ለፊዚሻን። ላብራቶሪ ፋይንዲንጎቹ ሃይፖናትሪሚያ ስንወስድ እንግዲህ ላብራቶሪ ቴስት ኮንፊርምስ the diagnosis and help identify the underlying causes። ላብራቶሪ ምን ይጠቅመናል? አንደርላይን ለማድረግ ዘ ኮዙን ለማወቅ እና ኮንፊርም የሚያደርግልን ማለት። ስለዚህ ዲክሪዝ ሴረም ኤንድ ዩሪን ሶዲየም ዲክሪዝ ነው የሚያደርገው። ኢትስ ሃይፖ ነው ያልን አይደለ? ሃይፖ ካልነ ዲክሪዝ ነው፣ ሃይፐር ካልነ ኢንክሪዝ። ስለዚህ ኢንዲኬትስ ሎው ሶዲየም ሌቭል ኢን ቦዝ ዘ ብለድ ኤንድ ዘ ዩሪን ያሳያል ማለት ነው። ዲክሪዝ ዩሪን ስፔሲፊክ ግራቪቲ ኤንድ ኦስሞላሪቲ አሳያችሁ ማለት ሪፍሌክትስ ዛት ዘ ዩሪን ኢዝ ቨሪ ዳይሉትድ often because the kidney are trying to excrete excess water or cannot concentrate urine properly። የሽንት መጠን ክብደት እና ኦስሞላሪቲ መቀነስ ነው የሚያሳየ። ይህ ደግሞ ሽንት በጣም እንደቀጠነ ያሳየናል or very diluted እንደሆነ ያሳየናል ማለት ነው። ስለዚህ ሃይፖናትሪሚያ መሆኑን በደንብ አድርጎ ቼክ ያደርግላቸዋል። ሁሉም ዲክሪዝ መሆናቸውን እንድትይዙልኝ እፈልጋለሁ። ኖርማል ሬንጃቸውን ሶዲየም ሴረም ሶዲየም 135 እስከ 145 ሚሊ ኢኩቫለንት ፐር ሊትር ነው። ዩሪን ስፔሲፊክ ግራቪቲን ታውቃላችሁ። ሴንትራል ነርቨስ ብዙ ጊዜ እነዚህ ሴንትራል ቬነስ ፕሬሸር የምንላቸው ታውቃላችሁ፣ እዚህ ጋር ተቀምጠውላችኋል። ስለዚህ በደንብ አድርጋችሁ መያዝ አለባችሁ። ሜዲካል ማኔጅመንት ኦፍ ስንወስድ ግን የሃይፖናትሪሚያ ትሪት ፎከስ ኦን ሪፕሌስድ ሶዲየም ሴፍሊ ቱ አቮይድ ብሬን ዳሜጅ። ለዛ ነው ሲጀር ሲያደርግ ኢሚዲየትሊ ኖቲፋይ ፎር ፊዚሻንስ ያልነው። ስለዚህ ፎከስ ማድረግ አለ። ስለዚህ ሶዲየም ሪፕሌስመንት ነው መጀመሪያ የምትሰጡት። ሶዲየም ሪፕሌስ ታደርጋላችሁ። በደም ስር ሊታዘዙ ይችላሉ። ዜን ሴፍቲ ዋርኒንግስ ብዙ ጊዜ ሴረም ሶዲየም መስት ኖት ቢ ኢንክሪዝድ ባይ ሞር ዛን 12 ሚሊ ኢኩቫለንት ፐር ሊትር ኢን 24 ሃወርስ። በ24 ሰዓት ውስጥ የሶዲየም መጠን ከ12 በላይ መጨመር የለበትም። ሶዲየም በፍጥነት መጨመር በነርቭ ላይ ቋሚ ጉዳት ሊያደርስ ይችላል። ይሄን ቁጥር እንዳትረሱ። ሴፍቲ ዋርኒንግ ያልኳችሁ እሱ ነው። በቀን ውስጥ ሶዲየም ሲወስዱ 12 ሚሊ ኢኩቫለንት ፐር ሊትር ነው መጨመር ያለበት በ24 ሰዓት ውስጥ። ስለዚህ መጀመሪያ ለወር የሆነው 130 ማለት ያለውን ቁጥር ታዩና ኖርማል ሬንጁ እሱ ቁጥር ካነሰበት ላይ ከ12 በላይ መጨመር የለበትም። ይሄ እንዳይረሳ። 135 እስከ 145 ነው ኖርማል። ስለዚህ ኖርማሉ በጣም የወረደ 100 ሆኖ ከሆነ 12 ነው 112 ነው መጨመር ያለባችሁ። ከዛ በላይ ከጨመራችሁ የራሱ ጉዳት ስላለው ምንድነው ጉዳቱ? ከፍተኛ የሆነ በነርቭ ላይ ቋሚ ጉዳት ያመጣል። ሶዲየም በፍጥነት መጨመር ማለት ነው። ኒውሮሎጂካል ዳሜጅ ፐርማነንት ኒውሮሎጂካል ዳሜጅ ስለሚያመጣ ያውም ይሄንን ጉዳት ለመከላከል ከ12 በላይ እንዳትጨምሩ። ሪስፖንሲቢሊቲያችን ምንድነው? አዜ ነርስ ነርሲንግ ሪስፖንሲቢሊቲያችን ምንድነው? ሞኒተር ማድረግ አይደለ? ቅድም ኢንፑት እና አውትፑት ሜዠር ብለን ሴን ሞኒተሪንግ ነው። ዘ ነርስ መስት አይደንቲፋይ አት ሪስክ ፔሸንትስ ኤንድ ሞኒተር ኢንቴክ ኤንድ አውትፑት። ዴይሊ ቦዲ ዌይቱን ሜዠር ማድረግ አላችሁ። ዌይት ሜዠርመንት መደረግ አለበት። አውትፑት እና ኢንፑቱን ሜዠር ማድረግ አለባችሁ ማለት ነው። ክብደቱን መመዘን አለባችሁ። የሚወስደውን ፈሳሽ እና የሚያስወጣውን ፈሳሽ ሜዠር ማድረግ አለባችሁ። ኒውሮን ቼክ ማድረግ አለባችሁ። ሬጉላር ቼክ ዘ ኒውራል ስታተስ ቱ ዲቴክት ኤርሊ ሳይንስ ኦፍ ኮምፕሊኬሽንስ።
ኒውሮሎጂካል ፐርማነንት ዳሜጅድ ሳይሆን ነርቭ። ስለዚህ እየሰጣችሁ ሶዲየም ሪፕሌስድ እያደረግን ስለሆነ ሃይፖናትሪሚያ በመሆኑ ምክንያት ሬጉላር ቼክ ማድረግ አለባችሁ ኒውሮሎጂካል ስታተሱን። ጥንቃቄ ማድረግ ያለባችሁ ኮቴሽን ማድረግ ያለባችሁ ጎ ስሎሊ ዌን ኮሬክት ሶዲየም ሪፕሌስመንት ቱ አቮይድ ሴንትራል ፖንቲን ማይሊኖ ላይሲስ የምንለው ነርቮች ታካሚዎች ብዙ ጊዜ ነርሶች ታካሚዎቻቸው ስትከታተሉ የነርቭ ጉዳት እንዳይመጣ የሶዲየም መጠን ሲያስተካክሉ የነርቭ ችግር አብሮ ስለሚመጣ በደንብ ጥንቃቄ አድርጋችሁ በዝግታ መስጠት አለባችሁ። በ24 ሰዓት ውስጥ ከ12 ሚሊ ኢኩቫለንት ፐር ሊትር በላይ መሰጠት የለበትም የሚለውን አዜ ነርሲንግ ሪስፖንሲብላችሁ መውሰድ አለባችሁ ማለት ነው። ስለዚህ ዘፈርስ ኦልዌይስ ፕራዮሪታይዝድ የምታደርጉት ኤግዛም ቲፕ የምሰጣችሁ ኒውሮሎጂካል አሰስመንት ዌን ማኔጂንግ ኤ ፔሽንትስ ዊዝ ሃይፖናትሪሚያ ኒውሮሎጂካል አሰስመንት ያስፈልጋቸዋል ማለት ነው። ምክንያቱም የምንሰጠው ሶዲየም ሪፕሌስመንቱ የነርቭ ፐርማነንት ዳሜጅ ስለሚያመጣ። ሌላኛው ኢምባላንሳችሁ ኢትስ ሃይፐርናትሪሚያ ኦር ሶዲየም ኤክሰስ የምንለው ሃይፐርናትሪሚያ ኢዝ ዲፋይንድ አስ ኤ ሴሪየም ሶዲየም ሌቭል ሃየር ዛን 145 ሚሊ ኢኩቫለንት ፐር ሊትር ከ145 በላይ ከመጣ ኢትስ ሃይፐር ኢንክሪዝድ ማለት ነው። ኤክሰስ ሶዲየም ማለት ነው። ስለዚህ ኮንትሪቢዩት ፋክተርስ ፎር ሃይፐርናትሪሚያ ከወሰድን ኮንትሪቢዩት ፋክተር ዋተር ሉዝ ነው። ዋተር ሉዝ ነው በብዛት የሚመጣው ምንድነው? ዋተር ሉዝ ኦር ፍሉድ ዲፕሪቬሽንስ። ፍሉድ ዲፕሪቬሽን ካለ ምንድነው? ኤ ፔሸንት ሱ ካንት ሪስፖንድ ቱ ታርስት ኤንድ ሃይፐርቬንቲሌሽንስ ዋተር ዲያሪያ በርንስ ኤንድ ዲያፎሪሲስ ኦር ኤክሰሲቭ ስዊቲንግ። የውሃ እጥረት ለምሳሌ ጥማት መግለጽ ለማይችሉ ታካሚዎች ላይ ምን ይመጣል ማለት ነው? ካንት ሪስፖንድ ፍሉድ ዲፕሪቬሽንስ መልስ የማይሰጡ ሰዎች ችግር ይገጥማቸዋል። ፈጣን አተነፋፈስ ካላቸው፣ ዜን ተቅማጥ ያላቸው በተለይ ዋተሪ ዲያሪያ እና ቃጠሎና ከፍተኛ ላብ ያላቸው በሙሉ ምን ያደርጋሉ? ፍሉድን በሙሉ ያስወጣ ዋተር ሉዝ ያደርጋሉ ማለት ነው። ዋተር ወጣ ማለት ደግሞ ዳይሉት የመሆን እድሉ ሶዲየም ችግር አለ ማለት በምን አይማማም። ዜን ምን ያደርጋል? አኮሞዴት ያደርጋል ሃይፐር ይሆናል ማለት ዋተር ሉዝ ኤንድ ኦልሶ ኢት ፊዲንግ ኮምፕሊኬሽንስ የምንላቸው ደግሞ በብዛት ፊዲንግ ኮምፕሊኬሽንስ የምንላቸው ሃይፐርቶኒክ ቲዩብ ፊዲንግስ ዊዛውት አዲኬት ዋተር ሰፕሊመንትስ በቱቦ የሚሰጡ ምግቦች ከፍተኛ ጨውነት ኖሮት በቂ ውሃ ካልተጨመረበት ኢትስ ኤ ፊዲንግ ኮምፕሊኬሽን ዛት ኮዝስ ኦር ኮንትሪቢዩትስ ፎር ሃይፐርናትሪሚያ። ሜዲካል ኮንዲሽንስ በብዛት ዲያቤቲክ ኢንሲፒደስ የምንለው በሽታ ያመጣል ማለት ኤክሰስ ኢንቴክስ ኦፍ ኦር ኤክሰስ ኮርቲኮስትሮይድስ ኦር ሶዲየም ባይካርቦኔት የሚወስዱ ከሆነ ሶዲየም ክሎራይድ አድሚኒስትሬሽን ኦልሶ ሳልት ዋተር ነን ፋታል ድሮይንግ ቪክቲምስ ይሆናሉ። ከፍተኛ መጠን ያለው ስቴሮይድ የሚወስዱ ሶዲየም በደም ስር እየወሰዱ ያሉ። ስለዚህ እነዚህ በሙሉ በጨዋማ ባህር ውስጥ የመስመጥ አደጋ የደረሰባቸው ሰዎች ናቸው እንደማለት ነው። ግልጽ ነኝ አይደለ? ስለዚህ በጣም ኮርቲኮስቴሮይድ የሚወስዱ እነዚህ ሃይፐርቬንቲሌሽን የሆኑ ዋተሪ ዲያሪያ ያላቸው ኤክሰስ ኮርቲኮስቴሮይድስ የሚወስዱ ሶዲየም የሚወስዱ ሰዎች በሙሉ ሃይፐርናትሪሚያ ኮንትሪቢዩት ፋክተራቸው ኦር ኮዝ ነው ማለት ነው። በደንብ እንዲትይዙልኝ የምፈልገው ኮዝ ነው ማለት ነው። ሳይን ሲምፕተምስ ኦፍ ሃይፐርናትሪሚያ ስናይ ፕራይመሪ ሳይናቸው ኢንተንስ ተርስት ነው። ከፍተኛ ጥማት በጣም መጠማት ይሰማቸዋል። ኢትዝ ምን አለ ከውስጣቸው ማለት ነው? ሶዲየም አለ፣ በጣም በከፍተኛ ክምችት አለ። ኢሊቬትድ ቦዲ ቴምፕሬቸርስ የሰውነት ሙቀት መጨመር አላቸው። ኤንድ ሶለን ድራይ ታንግስ አላቸው፣ የደረቀና ያበጠ ምላስ አላቸው። ስቲክ የሆነ ሙከስ ሜምብሬንም አብሮ ማለት ነው። ኢትዝ ኤ ፕራይመሪ ሳይንስ በጣም መጠማት፣ ኢሊቬትድ ቦዲ ቴምፕሬቸር ኤንድ ሶለን የሆነ በጣም ድራይ የሆነ ታንግ ካላቸው ኤንድ ስቲክ የሆነ በጣም ሙከስ ሜምብሬን ካሳዩ ሳይንስ ኤንድ ሲምፕተምስ ኦፍ ሃይፐርናትሪሚያ። ኤንድ ኦልሶ ኒውሮሎጂካሊ ደግሞ ሃሉሲኔሽንስ አላቸው። ሃሉሲኔሽንስ፣ ሌታርጂ፣ ሬስትለስ፣ ኢሪቴብል ኤንድ ሲምፕል ፓርሻል ኦር ቶኒክ ክሎኒክ ሲዥር አለ። የሌሎች ነገሮችን ማየት፣ እነዚህ መስማት፣ መንቀጥቀጥ፣ መረበሽ አይነት ስሜት አላቸው። ኒውሮሎጂካል ሳይንስ የምንላቸው
አዘር ሳይንስ ፑልሞናሪ ኢደማ፣ ሃይፐር ሪፍሌክስ አላቸው፣ ትዊስቲንግ፣ ናውዣ፣ ቮሚቲንግ፣ አኖሬክሲያ፣ ኢንክሪዝ ፐልስ። እነዚህ ናውዣ ኤንድ ቮሚቲንግ ሁልጊዜም ኢምባላንስ ባለበት ሁሉ አሉ። ሃይፐር የሚሆን ወር ሎወር የሚሆን ኢምባላንስ ካለ አሉ ማለት። ኢንክሪዝ ፐልስ አላቸው፣ ኢንክሪዝ ብለድ ፕሬሸር አላቸው። ቅድም ምንድነው ያልነው? ኢንክሪዝ ሳይሆን ዲክሪዝ ብለድ ፕሬሸር አይደለ? እዚህ ጋር ደግሞ ኢንክሪዝ ብለድ ፕሬሸር አላቸው። የሳምባ ብጠት ይኖራቸዋል፣ ከፍተኛ የጡንቻ ግብረ መልስ፣ እነዚህ ሃይፐር ሪፍሌክስ የምንላቸው ማቅለሽለሽ፣ ትውከት፣ የልብ ምትና የደም ግፊት መጨመር አላቸው ማለት ነው። እነማን? እነዚህ ሃይፐርናትሪሚያ የምንላቸው። ላቦራቶሪ ፋይንዲንግ ላይ ሃይፐርናትሪሚያ ስትወስዱ ኢንክሪዝ ሴረም ሶዲየም ኤንድ ዲክሪዝ ዩሪን ሶዲየም አላቸው። ግልጽ ነው። የሴረም ሶዲየም ሌብላቸው ኢንክሪዝ ያደርጋል፣ ዩሪን ሶዲየም ሌብል ደግሞ ዲክሪዝ ያደርጋል። ምክንያቱም ዳይሊት የሚያደርግበት ስለሌለ። ኤንድ ዩሪን ስፔሲፊክ ግራቪቲ ምን ያደርጋል? ኢንክሪዝ ያደርጋል። ኦስሞላሪቲ እና ዩሪን ስፔሲፊክ ግራቪቲ ኢንክሪዝ ያደርጋል። ዜን ዲክሪዝ ሴንትራል ቬነስ ፕሬሸር ዲክሪዝ ያደርጋል። ሴንትራል ቬነስ ፕሬሸር ዲክሪዝ ያደርጋል ማለት ነው። ሶ ሁለቱንም ሳመራይዝ ስታደርጉ ሃይፖናትሪሚያ እና ሃይፐርናትሪሚያ ላይ በደንብ አድርጋችሁ መውሰድ አለባችሁ። ስለዚህ ሶዲየም ሌብላቸው ሃይፖናትሪሚያ ከሆነ ለዛ 135 ነው። ሃይፐርናትሪሚያ ሶዲየም ሌብላቸው ላቦራቶሪ ላይ ስታዩ ግሬተር ዛን 145 መሆን አለበት። ብሬን ስታተስ ስታዩ ስዌሊንግ ብዙ ጊዜ የሚኖረው ኦር ሴሬብራል ኢደማ የሚኖረው ሃይፖናትሪሚያ ላይ ነው። ሃይፐርናትሪሚያ ከሆነ ደግሞ ዲሃይድሬሽን እና ሽሪንክ ነው የሚኖረው። በጣም ሴል እንትናቸው ብሬን ሴላቸው ሽሪንክ ነው የሚያደርገው። ነርሲንግ ፎከስ የምታደርጉበት ኒውራል ስታተስ፣ ሲዥር ፕሪኬሽን ጥንቃቄ መወሰድ አለበት ለሃይፖናትሪሚያ። ሃይፐርናትሪሚያ ከሆነ ደግሞ ፍሉድ ሪፕሌስመንት እና ሲዥርን መሆኑን ጥንቃቄ፣ ምክንያቱም ሲምፕልም ቢሆን ሲዥር አላቸው ማለት ነው። ኪ የሆነ በጣም ላቦራቶሪ ፋይንዲንግ የምትወስዱት ሃይፖናትሪሚያ ከሆነ ዲክሪዝ ስፔሲፊክ ግራቪቲ፣ ያኛው ሃይፐርናትሪሚያ ከሆነ ደግሞ ኢንክሪዝ ግራቪቲ ይሆናል ማለት ነው። በደንብ አድርጋችሁ ይሄን ከያዛችሁልኝ በጣም በቂ ነው ማለት ነው። ማኔጅመንት ኦፍ ሃይፐርናትሪሚያ ከወሰድን ሜዲካሊ ግራጁዋል ሎሪንግስ ኦፍ ሴረም ሶዲየም ሃይፖቶኒክ ሶሉሽንስ። ምን አልኩኝ? ሃይፖቶኒክ ሶሉሽንስ። ሪሜምበር አይዞቶኒክ ሶሉሽን የምትሰጡ ኦር ኢንገር ላክቴት የምትሰጡ ለሃይፖናትሪሚያ ነው። ይሄኛውን ደግሞ ግራጁዋሊ ነው በጣም የምትቀንሱት ሃይፖቶኒክ ሶሉሽን በመስጠት ማንም በመስጠት 0.45% ሶዲየም ክሎራይድን በመስጠት ኦር አይዞቶኒክ ነን ሳላይንስ D5W መስጠት እንድትይዙልኝ ይፈልጋሉ። እነዚህ ብዙ ጊዜ በኤግዚት ስለሚመጡ ዜን ምን ማድረግ አለባችሁ ብለናል? ዳይሬቲክስ መሰጠት አለበት። ሜቢ ፕሪስክራይብድ ቱ ትሪት ዘ ኤክሰስ ሶዲየም። በጣም ኤክሰስ የሆነ ሶዲየም ካለ ደግሞ ዳይሬቲክስ የሶዲየም መጠን ቀስ በቀስ ለመቀነስ ዝቅተኛ ጨው መጠን ያላቸውን ፈሳሾች በደም ስር መስጠትና ሽንት የሚያስወጡ መድኃኒቶችን መጠቀም ያስፈልጋል ማለት ነው። ሶ አናዘር ኢምባላንስ ኦፍ ኤሌክትሮላይት ኢዝ ፖታሺየም ኢምባላንስ። ፖታሲየም ኢምባላንስ። ሶ ፖታሲየም ኢዝ ዘ ሜጀር ኢንትራሴሉላር ኤሌክትሮላይትስ 98% of the body potassium inside of the cell። በጣም የሚገርም እኮ ፖታሲየም በሰውነታችን ውስጥ ካሉ ኢንትራሴሉላር ኤሌክትሮላይት 98%፣ ኤክስትራሴሉላር የምታገኙት 2% ብቻ ነው። It is essential for neuromuscular and cardiac functions። ለልብና ለጡንቻ ስራ በጣም አስፈላጊ ኤሌክትሮላይት it is potassium። So at this lecture ኖት የምናደርገው ምንድነው? ሃይፖካሊሚያ እና ሃይፐርካሊሚያ እናያለን ማለት ነው። ካሊሚያ የሚባለው ፖታሺየም ዲፊሽንት ማለት ነው። ሃይፖካሊሚያ ካለ፣ ሃይፐርካሊሚያ ካለ ደግሞ ፖታሲየም ኤክሰስ ማለት ነው። ሶ ዘ ፈርስት የምናየው ምንድነው? ፖታሲየም ዲፊሲት ኦር ሃይፖካሊሚያ። ሃይፖካሊሚያ is a serum potassium level less than 3.5 milli equivalent per liter። 3.5 less than ከሆነ ኮንትሪቢዩት ፋክተርስ ሃይፖካሊሚያ የሚያመጣው በጣም ኮዙ ምንድነው ከተባለ ጋስትሪክ ሉዝ የምንላቸው ዲያሪያ ኤንድ ቮሚቲንግ። አሁን ሪመምበር ቱ ዛት በተለይ ህፃናት ላይ
በጣም ኤጅድ የሆኑ ሰዎች ላይ ቱኪያ እና ቮሚቲንግ ካለ ኤሌክትሮላይት እና ፍሉይድ ኢምባላንስን ቼክ ማድረግ አለባቸው አሁን በምትማሩት መሰረት ማለት ነው። ሶ ዲያሪያ፣ ቮሚቲንግ፣ ጋስትሪክ ሳክሽን፣ ኮርቲኮስትሮይድ ኤንድ አድሚኒስትሬሽን ኦፍ እነዚህ ኮርቲኮስትሮይድ ኦር ሃይፐርአልዶስትሮሚያ ምንሰጣቸው ከሆነ ለምሳሌ ዲያሪያ ኤንድ ቮሚቲንግ ፍሉይድ ሉዝ ሊድስ ቱ ዳይሬክት ፖታሲየም ዲፕሌሽንስ ያወርዳሉ ማለት ነው። ጋስትሪክ ሳክሽን ሪሙቭ ስቶማክ ኮንቴንት ኦልዌይስ ሪሙቭ ሃይድሮክሎሪክ አሲድ ኤንድ ፖታሲየምን ያስወግዳል ማለት ነው። ኤንድ ኦልሶ ሬናል ኤንድ ሆርሞናል ፋክተርስ በተለይ እነዚህ በኩላሊትና በሆርሞን ምክንያት የሚመጡትን ደግሞ ለምሳሌ ሃይፐርአልዶስትሮሚያ የምንለው ሃይ ሌቭልስ ኦፍ አልዶስትሮን ኮዝስ ዘ ኪድኒ ቱ ሪቴን ሶዲየም ኤንድ ኤክስክሬት ፖታሲየም። በተቃራኒ ነው የሚሄዱ በነገራችን ላይ ፖታሲየም ሪቴንድ ከሆነ ኤክስክሬት ፖታሲየም ይሆናል። ፖታሲየም ሪቴንድ ከሆነ ኤክስክሬት ሶዲየም ይሆናሉ። ስለዚህ ኤንድ ኦልሶ ኦስሞቲክ ዳይሬቲክስ ሃይ ግሉኮስ ኦር እነዚህ ዲያቤቲክስ ፑልስ ዋተር ኤንድ ፖታሲየም ኢንቱ ዘ ዩሪን ይኖራቸዋል። ኤንድ ሜዲኬሽንስ ብዙ ጊዜ እነዚህ ሜዲኬሽን ዳይሬቲክስ ሜዲኬሽን ስፔሻሊ ሉፕ ኦር ፎሮሶማይድ የምንላቸው ኦር ታዛይድ ዳይሬክሽን ብዙ ጊዜ ፍላሽ አውት ያደርጋሉ፣ ፖታሲየም እንዲወገድ ያደርጋሉ። ሶ ሃይፖካሊሚያ ይመጣል ማለት ነው። ኮርቲኮስትሮይድስ ካን ሊድ ቱ ፖታሲየም ዌስት ሊያደርገው ይችላሉ። አንቲባዮቲክስ ካርቤሜኒሲሊን፣ አንፎተርሲን ቢ አንቲፈንጋል የምንለው ድረግ ካን ዳሜጅ ሬናል ቲዩብልስ ሊዲንግ ቱ ፖታሲየም ሉዝ ያደርጋሉ። እነዚህ አንፎተርሲን ቢ የምንላቸው አንቲፈንጋል የምንሰጣቸው መድኃኒቶች አንቲባዮቲኮችም ሊሆን ይችላሉ። ዳሜጅ ያደርጋሉ ሬናል ቲዩብልስ ዜን ሊድ ቱ ፖታሲየም ሉዝ ያደርጋሉ። ፖታሲየም ሉዝ ያደርጋሉ። እነዚህ ዲጎክሲን ቶክሲሲቲ የምንላቸው ሎ ፖታሲየም ኢንክሪዝ ዘ ሪስክ ኦፍ ዲጎክሲን ቶክሲሲቲ ኤንድ ዲጎክሲን ኢትሰልፍ አፌክትስ ፖታሲየም ፓምፕን አፌክት ያደርጋል ማለት ነው። አፌክት ያደርጋሉ ማለት ነው። እነዚህ ሽፍት ኢንቴክ የምንላቸው ወደ ሴል ብዙ ጊዜ አልካሎሲስ የምንላቸው ሃይ ብለድ ፒኤች ኮዝስ ፖታሲየም ቱ ሙቭ ፍሮም ዘ ብለድ ኢንቱ ዘ ሴልስ ወከይታል ከብለድ ቱ ዘ ሴልስ ስታርቬሽንስ ኖት ኢቲንግ ኢነፍ ፖታሲየም ሪች ፉድስ ብዙ ጊዜ በራም ምክንያት ብዙ ሪች የሆኑ ፖታሲየም ኮንተንቶችን ካልወሰድን በራሱ ሃይፖካሊሚያ ሊያመጣብን ይችላል ማለት ነው። ፒኤች ሲጨምር ፖታሲየም ከደም ወጥቶ ወደ ሴል ውስጥ ይገባል ማለት ነው። የምግብ እጥረት ወር ስታርቬሽን ሲኖር በቂ ፖታሲየም ያላቸው ምግቦችን አለመውሰድ በራሱ ሃይፖካልሲሚያ ያመጣል ማለት ነው። ሶ ክሊኒካል ማኒፌስቴሽንስ ኦፍ ሃይፖካሊሚያ ከወሰድን በደንብ አርጋችሁ እንድትይዙልኝ የምፈልግ ነገር በደንብ አርጋችሁ ኢት ኢዝ ፋቲግ፣ አኖሬክሲያ፣ ናውዣ፣ ቮሚቲንግ፣ መስል ዊክነስ አላችሁ። ሎው ፖታሲየም ሌቭል ስሎው ዳውን ስሙዝሊ መስል ኮንትራክሽንስ ኢን ዘ ገት ይኖራቸዋል። በጣም ስሎ ዳውን ያደርገዋል መስል ኮንትራክሽን ኢን ዘ ገት። ሶ አኖሬክሲያ፣ ናውዣ፣ ቮሚቲንግ ዘ ኢርሊ ሳይንስ ኦፍ ኤሌክትሮላይት ኢምባላንስ ናቸው። እነዚህ ሁሌም የምታያቸው የኤሌክትሮላይት ኢምባላንሶች ላይ አኖሬክሲያ፣ ናውዣ፣ ቮሚቲንግ አሉ ማለት ነው። ዜን ዲክሪዝ ባውል ሞቲሊቲ ኤንድ ኢሊየስ ይኖራቸው። ዘ ኢንተስታይናል ስቶፕ ሙቪንግስ which can lead to a paralytic ኢሊየስ ይኖራቸዋል ማለት ነው። ብዙ ጊዜ የፖታሲየም እጥረት ካለ ዲክሪዝ ባውል ሞቲሊቲ ይኖራል ማለት ነው። and abdominal distension due to gas or fluid build up from the lack of movements ሙቭመንት ባለመኖሩ ምክንያት ምን ይሆናል? አብዶሚናል ዲስቴንድ ይሆናል። የአንጀት ስራውን ሲያቆም ሆድ ይነፋል ማለት ነው። ዜ መስኩሎስኬለታል ኒውሮሎጂካል ችግር ይገጥማል ማለት ነው። የጡንቻና የነርቭ ፖታሲየም ዜ ቫይታል ፎር ኤሌክትሪካል ቻርጅስ ኦፍ መስል ሴልስ በጣም የሚገርመው ለመስል ሴሎች ኢት ኢዝ ቫይታል ኤሌክትሪካል ቻርጅ ነው። ሶ የዚህ ጥረት ገጠመ ማለት ፋቲግ ኤንድ መስል ዊክነስ ኦፍ ስታርቲንግ ዘ ሎወር ኤክስትሪሚቲስ በጣም እየቀነሰ ሲሄድ ፋቲግ ኤንድ መስል ዊክነስ ይሰማቸዋል። ሌግ ክራምፕ ይኖራቸዋል። ፔንፉል ኢንቮለንታሪ ኮንትራክሽን ይኖራል። ፓራስቴሲስ ምንለው ኦር ነምብነስ ሴንሴሽንስ ይኖራቸዋል ማለት ነው። የመደንዘዝ ስሜት እና የሪፍሌክስ መቀነስ ምክንያቱም ብለን ኢትስ ሃይፖካሊሚያ ነው። ለነርቭ እና ለመስሎች ስራ የሚሰራ ነበር አይደለ? ዜን የሱ መጥራት ሲገጥም ሌግ ክራምፕ ይኖራል። እነዚህ ሃይፖ አክቲቭ ሪፍሌክስ ይኖራቸዋል ማለት ነው። ካርዲያክ እና ቫስኩላር ሬናል ላይ ስናይ ደግሞ የልብና የሽንት የኩላሊት ላይ የሚታዩ ምልክቶች this is the most life threatening category for exam questions በደንብ አድርጋችሁ የምትይዙት ካርዲዮቫስኩላር ኤንድ ሬናል ሲምፕተማቸው ነው። ሶ ዲክሪዝ ብለድ ፕሬሸርስ ሎው ብለድ ፕሬሸር ይኖራቸዋል።
ventricular systolic or fibrillation ሲኖራቸው severe hypokalemia causes the heart electrical system not malfunctions severe hypokalemia ካለ causes the heart electrical system to malfunctions then leading to cardiac arrest ይኖራል ማለት ነው የደም ግፊት መቀነስና አደገኛ የልብ ትርታ መዛባት fibrillations ይኖራል ማለት ነው በምን ምክንያት በሃይፖካሌሚያ ምክንያት በጣም ደግሞ ፖሊዩሪያ ይኖራቸው the kidney loses the ability to concentrate urine leading to excess urinations kidney lose ያደርጋል ability to concentrate urine መቆጣጠር ያቆማል ስለዚህ ፖሊዩሪያ ይኖራቸዋል ማለት ነው ከልክ በላይ ሽንት መሽናት ይኖራል ማለት ነው ከልክ በላይ ሽንት መሽናት ይኖራል ማለት ነው እነዚህ በሙሉ ሲምፕተሞች በደንብ አርጋችሁ እንድትይዙልኝ ይፈልጋሉ ማለት ነው ሶ ከእነዚህን በሙሉ ሁሉም ሎው ነው የሚሆኑት ሎው ዲፒ ሪፍሌክስ ሎው ብለድ ፕሬሸር ሎው ባውል ሳውንድ ኮንስቲፔሽን ኦሬሊያክ ይኖራቸዋል በጣም ስሎ እና ዊክ መስል ኮንትራክሽን ይኖራቸዋል በሙሉ ያለው የሀርት እና የመስል ስራዎች በሙሉ ሎው ነው የሚሆኑት እዚህ ጋር ሃይፖካሌሚያ ላይ ሶ ሪሜምበር ቱ ዛት ኤግዚት እየመጣ ያለ ኤሌክትሮካርዲዮግራፊ ቼንጅ ይኖራል ኢሲጂ ተልኳል ዜን ኢሲጂ ላይ ቼንጅ ይኖራል ራሱን ችሎ የኢሲጂ ቪዲዮዎችን ሄዳችሁ ማየት ትችላላችሁ እኔ ጋር ባልሰራ ሌሎች የሰሩት ላይ ኢንተርፕሬት ለማድረግ ኖርማሊ in a normal ECG you should see a clear P wave ነው የምታዩት QRC complex ታያላችሁ T wave ታያላችሁ ኖርማሊ specifically change in hypokalemia ከወሰድን ግን ክሊር የሆነው ኖርማሉን ታዩና እዚህ ጋር then specifical change when potassium level drop the heart electrical recovers is altered or repolarization ምን ይሆናል altered ይሆናል ከሀርት ጋር ችግር ስላለ የሃይፖካሌሚያ ችግር ዜን ምንድነው የምታዩት መሰላችሁ እዚህ ጋር ኢሲጂ ላይ ፍላትድ የሆነ or inverted T wave ነው የምታዩት they can suggest ischemia or electrical imbalance መሆኑን ያሳያል ፍላት የሆነ ወይ ደግሞ ኢንቨርት የሆነ T wave ታያላችሁ ማለት ነው በዛው ኢሲጂን እዚህ ጋር እንድትይዙልኝ በስፋት and also hypokalemia ካለ depressed የሆነ ST segment ታያላችሁ ST segment ምን ይሆናል deepest below the baseline ይሆናል depressed ይሆናል ከቤዝላይኑ በታች ST ወይን ታያላችሁ ኖርማሉን ከላይ ያለውን አይታችሁ ዜን እዚህ ጋር ትመጡና depressed ST wave ይሆናል elevate U wave ይሆናል this is the most specific indicator for hypokalemia elevated U wave ይኖራቸዋል ሴን ኢሲጂ ላይ ዩ ዌቭ መታየት ዋነኛው የሃይፖካሌሚያ የተለየ ምልክት ነው ማለት ነው ሪሜምበር ቱ ዛት ይሄንን ኢሲጂ ቢመጣ መመለስ መቻል አለባችሁ ማለት ነው መመለስ መቻል አለባችሁ በዚህ ኤክስ እንድትመቱ አልፈልግም ለጀነራል ዕውቀትና ፔሸንታችሁን ፎሎ ለማድረግም በደንብ መወሰድ አለባችሁ ለፈተና ብቻ ፎከስ ባናረግም So as a medical management hypokalemia ስንወስድ management focus on replacing potassium safely and maintain adequate dietary intakes replaced ማድረግ አለብን potassium safely በጣም በጥንቃቄ and maintain adequate dietary intake ላይ the average adult requires 50 up to 100 milli equivalent per day ነው ይሄ ቁጥር እንዳይረ of potassium through their diet በቀን ከ50 እስከ 100 ሚሊ ኢኩቫለንት per day መውሰድ አለባችሁ adequate supplementation for a food without abnormal loss ካለ ደግሞ ከ40 እስከ 60 ሚሊ ኢኩቫለንት potassium is generally adequate ነው በቂ abnormal adequate supplement የምንለው IV replacement therapy ግን if diet or oral supplements fail ካደረገ IV የምትሰጡት ምን ካደረገ በዳይት or በኦራል ሰፕሊመንት ፌል ካደረገ ፖታሺየም በደም ስር ሲሰጥ በጣም ጥንቃቄ ያስፈልጋል በቀጥታ በመርፌ ፈጥኖ ፑሽ መስጠት የለባችሁም ምክንያቱም የልብ ምትን ስለሚያቆም ግልጽ ነኝ አይደል በአይቪ ፑሽ ከሰጣችሁ ሰውየው አሬስት ያደርጋል ያቆማል የልብ ምቱ ስለዚህ በጥንቃቄ በሚሰጠው ብላ መወሰድ አለበት ሃይፐርካሌሚያ እንዴት ኤክሰስ ፖታሺየም ኤክሰስ
ቅድም ያወራነው ምንድነው ሃይፖካሊሚያ አሁን ደግሞ ፖታሺየም ኤክሰስ hyperkalemia is defined as a serum potassium level greater than 5 milliequivalent per liter it is rare in individuals healthy kidney functions ብዙ ጊዜ healthy የሆነ kidney function ያላቸው የኩላሊት የሚከሰት ነው ማለት ነው contribute factors renal issue ነው ብዙ ጊዜ የሚያመጣው ምንድነው የሬናል ችግር ነው እንግዲህ የኩላሊት ጉዳት ካለባቸው እነዚህ ኦሊጎሪክ kidney injury or renal insufficiency ካለ it is hyperkalemic ይሆናል ሜዲኬሽንስ ለምሳሌ ፖታሺየም ኮንሰርቫቲቭ ዳይሬቲክስ የሚሰጡ ካለ አንጂዮቴንሲን ኮንቨርቲንግ ኢንዛይም ኢንሂቢተርስ እየሰጣቸው ያለ or እነዚህ ነን ስቴሮይዳል አንቲ ኢንፍላማቶሪ ድረግስ እየወሰዱ ያለ ሳይክሎስፖሪን እየወሰዱ ያሉ በሙሉ ኮንትሪቢዩት ፋክተር ፎር ፖታሺየም ኤክሰስ እንዲሆን ማለት ነው metabolic acidosis medication Addison's disease medication or crash injury or burn injury እየወሰጣችሁት ያለው ሜዲኬሽን ፍሉድ ሊሆን ይችላል ሃይፐርካሊሚያ ያመጣል ማለት ነው others ደግሞ rapid IV administration of potassium በጣም በጥንቃቄ ስጧል ያለው rapidly ከሰጣችሁትም ሃይፐር ኤክሰስ የሆነ አድሚኒስትሬሽን ከሰጣችሁት ማለት ነው transfusions of stored የሆነ ባንክ ብለድ ካለ በጣም stored የሆነ ባንክ ላይ ያለ ደም ከሰጣችሁ የሰውነት መቃጠል ካለ የፖታሺየም በደም ስር በፍጥነት ከተሰጠ እነዚህ በሙሉ it's the cause of hyperkalemia then sign and symptoms of hyperkalemia ከወሰድን ኒውሮማስኩላር ነው በብዛት hyperkalemia sign symptoms ከወሰድን እነዚህ muscle weakness flaccid paralysis or paresthesia የምንላቸው የኒውሮማስኩላር ችግር የጡንቻ መላላት መድከም የልብ ትርታ መዛባት ወይ መፍጠን ወይ መዘግየት ሊሆን ይችላል የሆድ ቁርጠት የመረበሽ ስሜት አንዛይቲ በሙሉ ሊከሰትባቸው ይችላል ማለት ነው ጋስትሮኢንተስታይናል ማለት ካርዲያክ ላይ ታኪካርዲክ ፋስት ሀርት ቢት አላቸው ፕሮግሬስ የሆነ ብራዲካርዲክ ሊሆን ይችላል ኦር አርቲሚያ ሊሆን ይችላል የተዛባ ሁለቱም ዘን እነዚህ ክራምፕ አላቸው አብዶሚናል ዲስቴንሽንስ ይኖራቸዋል irritable and anxiety it is the signs of or sign and symptoms of hyperkalemia ይኖራቸዋል መስል ዊክነስ እና ፍላሲድ ፓራሊሲስ መያዝ መቻል አለበት ኢሲጂ ላይ በደንብ አርጋችሁ እንድትወስዱልኝ ቀደም ሃይፖካሊሚያ ላይ አይታችኋል ሃይፐርካሊሚያ ላይ ቼንጅ ያረጋል ኢሲጂ አሁን ብዙ ጊዜ ፈተና እየመጣ ያለ የፖታሲየም ላይ ችግር ኢሲጂ ኢንተርፕሪቴሽን ላይ ነው አሁን ዛሬ ተለይብልኛላችሁ እያስባለሁ ዩዌብ ላይ ከሆነ ምን ብለናል ሃይፖካሊሚያ በጣም ቴልድ ታንት ወይ ፒክ ያደረገ ቲዩዌብ ነው የምታዩት እዚህ ጋር የኢሲጂ ቼንጅ ብዙ ጊዜ ኮንዳክሽን ዲሌይ ነው ፕሮሎንግድ የሆነ ፒአር ኢንተርቫል አለው በጣም ፕሮሎንግድ የሆነ ፒአር ኢንተርቫል እና ፕሮሎንግድ የሆነ ኪውአርኤስ ዱሬሽን ሲኖራቸው ዱሬሽናቸው ላይ ምን ይሆናል ፕሮሎንግድ ይሆናል ኪውአርኤስ ኤንድ ኤስቲ ዲፕሬሽን ያላቸው በጣም ሲቪር ሳይንስ ኦፍ ሃይፐርካሊሚያ ከሆነ ግን ኤስቲ ብዙ እነዚህ ፒዌብ የምንላቸው አብሰንት ነው አታውም ጭራሽ ፒዌብ ስለዚህ የኤሲጂ ለውጦች የምትሏቸው ኦር ቼንጅስ ኦፍ ኢሲጂ ላይ ሃይፐርካሊሚያ ላይ በጣም የረዘመ ቲዌብ ታያላችሁ ቶል ቴንትድ ቲዌብ አለ እና ኪውአርኤስ የቆይታ መርዘም ነው ፕሮሎንግድ ኪውአርኤስ ዱሬሽንስ ይኖራል ይሄን ኢሜጅ በደንብ አርጋችሁ ያዙልኝ ፕሮሎንግድ የሆነ ኪውአርኤስ ዱሬሽን እና ቲዌብ ቶል በጣም ቴንትድ የሆነ ቲዌብ ካለ ምስሉ ላይ እንደምታዩት it is hyperkalemia ትላላችሁ ሶ ሜዲካል ማኔጅመንት የህክምና ላይ ስንወስድ ኢመርጀንሲ ነው if levels are dangerously high ከሆነ በጣም hyperkalemia ካለ IV calcium gluconate it is necessary to protect the heart ልብ ስራዋ ምን እያደረገ ነው አርቲሚያ እየተዛባባችሁ አንዴ ከፍ አንዴ ዘቅ አንዴ ከፍ አንዴ ዘቅ እያለ የእንትን ያ ዱሬሽኑን ራስ ያያችሁት ነው ኢሲጂ ላይ ስለዚህ IV calcium gluconate ነው የምትሰጡት ፕሪቬንሽናችሁ ምንድነው restrictions of dietary potassium and potassium containing medicationዎችን restrict ታረጋላችሁ ካልሲየም ኢምባላንስ አብራችሁን ስለምትቆዩ አብራችሁን ስለምትከታተሉኝ ኮሜንት ሴክሽን ላይ ስለምትጽፉና ኮንቴንት ስለምትሰጡኝ ያመሰግንኩ አሁን የኔ ቤተሰብ ያሉናችሁ ሰብስክራይብ አድርጉ ላይክ አድርጋችሁ ለሌሎች እንዲደርስ ሼር አድርጉላችሁ ቴሌግራም ቻናላችሁ ላይ አጋሩ
ሶ ካልሲየም ኢምባላንስ ማለት ምን ማለት ነው? ካልሲየም ኢምባላንስ ማለት ምን ማለት ነው ብለን እናያለን። እንግዲህ more than 99% of the body calcium is located in the skeletal system. It's a major component of bone and teeth. 99% of calcium የቱ ጋር ያለው? skeletal system bone and teeth ላይ ነው ያለው ማለት ነው። so it is a major component of bone and teeth መሆኑን ካወቅን ችግራቸውም እዚህ ጋር ነው የሚቀጥለው ማለት ነው። and regulate nerve impulse and muscle contraction and relaxation including the heart. ካልሲየም ምንድነው ጠቀሜታው? the use of calcium or essentially regulate nerve impulse and muscle contraction and relaxation including the heart. የነርቭ መልክቶችና የጥንታዎችን መኮማተር ይቆጣጠርልናል። and ብዙ ጊዜ ማንገራዳው ደግሞ አክቲቪቲ ብዙ ጊዜ activate enzymes and plays a role in blood coagulations. የሚገርመው ይሄ ነው። ብዙ ጊዜ or blood clottings ካልሲየም ጠቀሜታው አንደኛው ብለድ ኮአጉሌሽን ኦር ክሎቲንግ ይጠቅማል። የኤንዛይሞችን ያነቃቃል፣ ደም እንዲረጋ ያደርጋል። ኤንዛይሞችን እያነቃቃ ደም እንዲረጋ ያደርጋል ማለት ነው። ሶ ኢምባላንስ ካልን ሃይፖካልሲሚያ ካልሲየም ዲፊሲት ምንለው this occurs the serum calcium is 8.8 ሚሊግራም per deciliter ማለት ነው። ከ8.8 ሚሊግራም per deciliter በታች ሲሆን it is hypocalcemia. ኮንትሪቢዩት ፋክተር ኦር ሃይፖካልሲሚያ ካየነ ሃይፖፓራታይሮይዲዝም በጣም አሁን ብዙ ጊዜ እየገጠመን ያለው ምንድነው? የካልሲየም በሌላ እንቅርት ኖሯቸው ወይ በሌላ ሰርጀሪ በታይሮይድ ሰርጀሪ አማካኝነት ታይሮይድ ሆርሞን እነዚህ ፓራታይሮይድ ሆርሞኖች አብረው ይወጣሉ፣ ሪሙቭ ይደረጋሉ። ስለዚህ ሃይፖፓራታይሮይዲዝም also it's a contributing factor for hypocalcemia and vitamin D deficiency. የታይሮይድ እጢ ቀዶ ጥገናና ተከታታይ ችግር ያለባቸው የቫይታሚን ዲ እጥረት ያለባቸው በሙሉ ሃይፖካልሲሚያ ይሆናሉ ማለት ነው። እነዚህ አንገት ላይ ሰርጀሪ የተሰሩ ምናምን። ሌላኛው እነዚህ ፓንክራይቲስ፣ አልኮላይሲስ፣ እነዚህ አልካሎሲስ፣ ማልአብዞርፕሽን ኤንድ ክሮኒክ ዲሃሪያ የጣፊያ መቆጣት፣ የምግብ መሳብ ችግር ወይም ስር የሰደደ ተቅማጥ ያለባቸው ሰዎችም የካልሲየም ችግር ይገጥማቸዋል፣ ሃይፖካልሲሚያ ይኖራቸዋል። ማሲቭ ትራንስፊውዥንስ ኦፍ ስትሬት ብዙ ጊዜ ስትሬት ብለድ ኤንድ በርንስ ከፍተኛ የደም ንቅለ ተከላና ቃጠሎ ያለባቸው ትራንስፊውዝ የተደረጉ በጣም ማሲቭ የሆነ ስለዚህ እነዚህ በሙሉ ያመጣሉ። ግን ሞስት ኮመንሊ ቫይታሚን ዲ ዲፊሸንሲ እና ሃይፖፓራታይሮይዲዝም ኦከር ያረገብና ማልአብዞርፕሽን ያለባቸው ቫይታሚን ዲ እጥረት ካለ ዝሮ ማልአብዞርፕሽን ፎር ሪአብዞርብ ለማድረግ ካልሲየም ችግር ይኖራል። ማልአብዞርፕሽንም አንደኛው ኮዝ ነው ማለት ነው። ሳይን ኤንድ ሲምፕተምስ ኦፍ ሃይፖካልሲሚያ ከወሰድን በጣም ከሚገርመው ነምብነስ አላቸው። ቲንግሊንግ ኦፍ ዘ ፊንገር ቱዝ ኤንድ ሰርከም ሞራል ሪጅንስ የጣት የእግር ጣትና የከንፈር ዙሪያ መደንዘዝና የመኮርኮር ስሜት ይኖራቸዋል። እነዚህ ብዙ ጊዜ ክቮስቲክ ሳይንስ የምንላቸው consists of twisting of facial muscles in the response to tapping the facial nerve just below the zygomatic arcs. ክቮስቲክ ምልክት የምንላቸው ሳይንስ ክቮስቲክ ሳይንስ የምንላቸው ከጉንጭ አጥንት ላይ ዛይጎማቲክ በታች የሚገኙን የፊት ነርቭ ኦር ፋሻል ነርቭ በጣት ሲነኩት ወይም ደግሞ ሲመቱት የፊት ጡንቻ በድንገት ሲገታተሩ ወይም ደግሞ ሲመቱ የሚታይ ምልክት። የምልክት ብዙውን ጊዜ በሰውነት ውስጥ የካልሲየም መጠን ማነስን ሃይፖካልሲሚያን ለማወቅ ይረዳል። ዛይጎማቲክ በታች ሂዳችሁ ፋሻል ነርቭን ስትመቱ ምን ይላል? ጉንጫቸው እዚህ ምስል ላይ እንደምታዩት የመኮማተር ስሜት አላቸው። this is positive ክቮስቲክ ሳይንስ እንለዋለን። ክቮስቲክ ሳይንስ እንለዋለን ማለት ነው። ሌላኛው ትሮዝ የምንለው ትሮዞ ሳይንስ የምንለው can be elicited by inflated blood pressure cuff on the upper arms to the above 20 mm mercury above systolic pressures within 2 to 5 minutes. carpal spasms will nerve የደም ዝውውር እጥረት ሲከሰትበት እጅና የእጅ ጣቶቹ
መኮማተር ኦር ካርፓል ስፓዝም ምስሉ ላይ እዩት። ካርፓል ስፓዝም ይገጥማቸዋል ቢፒ ካፍ ላይ ስታዩት። ይሄ ምን ይባላል? ትሮስ ሳይንስ እንለዋለን። ትሮስ ሳይንስ የትሮስ ምልክት እንለዋለን። ስለዚህ እነዚህ ካርፓል ስፓዝም የሚገጥም ብዙ ጊዜ የሃይፖካልሲሚያ ምልክቶች ናቸው ብላችሁ ትይዛላችሁ። ሁለቱን አይነት ሳይኖች ካሳየ it is hypokalemia። ሌሎቹ እነዚህ ብሮንኮስፓዝም ልታዩ ትችላላችሁ። ሃይፐርአክቲቭ ዲፕ ቴንደን ሪፍሌክስ ታያላችሁ። ከፍተኛ የሆነ የሪፍሌክስ መነቃቃት አለ። ኢሪቴቢሊቲ ያላቸው መበሳጨት፣ እነዚህ የሚጥል በሽታ ምልክቶች ሲዥር፣ የእጅና የእግር ጡንቻዎች መኮማተር ኦር እነዚህ ኮርፖፔዳል ስፓዝም የምንላቸው መኮማተር አይነት ጋር ታያላችሁ። ግትርትር የሚል ስሜት ብዙ ሰዎች ላይ ታያላችሁ። የመተንፈሻ አካል መጥበብ ብሮንኮስፓዝም፣ ጭንቀት አላቸው ሰዎቹ። ኢምፔርድ ክሎቲንግ ታይም፣ የደም መርጋት፣ ብዙ ጊዜ መርዘም ይኖራል። ምክንያቱም ዲክሪዝ ፕሮትሮምቢን ያደርጋል። ዲሃሪያ ያላቸው፣ ዲክሪዝ ብለድ ፕሬሸር አላቸው። እንደገና እነዚህ የፕሮትሮምቢን መጠናቸው በጣም ይቀንሳል። ተቅማጥ፣ የደም ግፊት መቀነስ አላቸው ማለት ነው። ስለዚህ እነዚህን ምልክቶች ሁሉ የምታዩ ከሆነና ሁለቱን ሳይኖች የምትይዙ ከሆነ it is hypocalcemia መያዝ አለበት። ዲያግኖሲስ ፋይንዲንግ ሃይፖካልሲሚያ ላይ ስታዩ እንግዲህ ብዙ ጊዜ ፋይንዲንጋችን የምናየው ኢሲጂ ላይ ነው። ኢሲጂ ላይ ያሉትን ነገሮች መውሰድ አለበት። እነዚህ ብዙ ጊዜ ፕሮሎንግድ ኪዩቲ ኢንተርቫል ናቸው and ሌንግዝ ኤስቲ ሴግመንት አላቸው። ኢሲጂ ላይ የኪዩቲ ኢንተርቫል እና የኤስቲ ሴግመንት መርዘም it is hypocalcemia ያሳያል ማለት ነው። ፕሮሎንግድ የሆነ ኪዩቲ ኢንተርቫል and ሌንግዝድ ኤስቲ ካለ የሁለቱም መርዘም ኢንተርቫሉ ምን ትላላችሁ? it is hypocalcemia። ላብራቶሪ ኢንዲኬትስ ዲክሪዝ ማግኒዚየም፣ ብዙ ጊዜ የማግኒዚየም ሌቭላቸው ምን ያደርጋል? መቀነስ ሊያሳዩ ይችላሉ ማለት ነው። የማግኒዚየም ሌቭላቸው ዲክሪዝ ያሳያል ማለት ነው። ማኔጅመንት ኦፍ እነዚህ ሜዲካል ማኔጅመንት ኦፍ ሃይፖካልሲሚያ ከወሰድን ላይፍ ትሪቲንግ ኮዝ ሪኳየርድ አይቪ አድሚኒስትሬሽንስ ኦፍ ካልሲየም ሳልት፣ በብዛት ካልሲየም ግሉኮኔት ኦር ክሎራይድ እንሰጣቸዋል። ለህይወት አስፈላጊ በሚሆንበት ጊዜ በደም ስር የሚሰጥ ካልሲየም ያስፈልጋል ማለት ነው። it is life threatening በጣም ከሆነ ማለት ነው። then increase dietary intakes ከ1000 እስከ 1500 ሚሊግራም per day in adult መውሰድ አለባቸው ማለት። ካልሲየም ከተለያዩ ነገሮች ስለምታገኙ ከወተት፣ ከቆስጣ፣ ከተለያዩ ምግቦች ስለምናገኝ ማለት ነው ካልሲየም ኮንቴንቶችን። ሃይፐርካልሲሚያ ከሆነ ምንድነው የምናደርገው? ሃይፐርካልሲሚያ ምንድነው? የቶታል ሴረም ካልሲየም ሌቭል ኤክሲስት ከ10.4 ሚሊግራም ፐር ዴሲሊትር በላይ ከጨመረ it is hypercalcemia ብለን እንወስዳለን ማለት ነው። ካን አፌክትስ ኦርጋን ሲስተምን አፌክት ስለሚያደርገው። ኮንትሪቢዩት ፋክተርን ከወሰድነ ሃይፐርካልሲሚያን የሚያመጣው most cases about 90% of the cause either hyperparathyroidism or malignancy ናቸው። በጣም ሃይፐርፓራታይሮይዲዝም ካለና ማሊግናንሲ ካንሰር ነገሮች ካሉ the most factors of 90% የሚሆኑ ሃይፐርካልሲሚያ ናቸው ማለት ነው። እንግዲህ ሃይፐርፓራታይሮይዲዝም ብዙ ጊዜ ምንድነው የሚያመጣው? the thyroid gland secretes too much እነዚህ ፓራታይሮይድ ሆርሞኖችን በጣም ሲያመርቱ which pulls calcium out of the bones and into the blood። የፓራታይሮይድ ሆርሞን መጨመር ሆርሞን ከልክ በላይ ሲመረት ካልሲየም ከአጥንት ወጥቶ ወደ ደም እንዲገባ ስለሚያደርግ ነው። ከአጥንት ይወጣና ወዴት ይገባል? ወደ ደም እንዲገባ ስለሚያደርግ ሃይፐርፓራታይሮይዲዝም ማለት ነው። ማሊግናንሲ የምንለው እንግዲህ ካንሰር ማለት ነው። ብዙ ጊዜ certain tumor secrete a protein that mimics parathyroid hormones and causes direct bone destructions and release calcium። አንዳንድ የካንሰር አይነቶች አጥንትን በመቦርቦር ካልሲየም ወደ ደም እንዲለቀቅ ያደርጋሉ። ማሊግናንሲ ካንሰሮች አጥንት በመቦርቦር ወዴት እንዲሄድ ያደርጋሉ? ወደ ደም እንዲለቀቅ ያደርጋሉ። ዜን ሃይፐርካልሲሚያ ያመጣሉ። and also it is immobilization ለረጅም ጊዜ አለመንቀሳቀስ። ሰውነታችን ሳንንቀሳቀስ ሲቆይ አጥንት ውስጥ ያለው ካልሲየም አሁንም ወደ ደም ይወጣል ማለት ነው።
ኤንድ ሌሎች ሜዲኬሽንስ እንደ ታያዛይድ ዳይሬቲክስ የተባሉ ሽንት የመልቀቂያ መድኃኒቶች ካልሲየም በሽንት እንዳይወጣ ያግዳሉ ማለት ነው። ኦቨር ዩዝ ኦፍ ካልሲየም ሰፕሊመንት ኦቨር ኤንድ ቫይታሚን ዲ ኤክሰስ ካለ አብዞርቤሽኑንም በዛው ልክ ካልሲየም አብዞርቤሽን ቫይታሚን ዲ ኤክሰስ ካለ አብዞርቤሽኑም በዛው ልክ ይጨምራል ማለት ነው። እጥረት ካለም አብዞርቤሽኑ ይቀንሳል ማለት ነው። ኦሊጎሪያ ፌዝ ኦፍ ብዙ ጊዜ አኪዩት ኪድኒ ኢንጁሪ አሲዶሲስ ሊኖር ይችላል። ብዙ ጊዜ እነዚህ ኦሊጎሪያን ኩላሊታችን ድክመት ስራውን ሲያቆም በቂ ሽንት የማያስወጣ ኦሊጎሪያ ማለት በቂ ሽንት አለመውጣት በሚያስወጣበት ወቅት ላይ የተለያዩ ማዕድናት በሰውነት ውስጥ ይከማቻሉ ማለት ነው። አሲዶሲስ ካለ በሰውነት ፈሳሾች ላይ ወይም ደም ውስጥ ላይ የአሲድ መጠን መጨመር እንደማለት ነው። ስለዚህ እነዚህ በሙሉ ኮንትሪቢዩትድ ፋክተር ፎር ሃይፐርካልሲሚያ ናቸው ማለት ነው። ሳይን ኤንድ ሲምፕተም ምልክታቸውን ስታዩት ክሊኒካል ማኒፌስቴሽን ኦፍ ሪፍሌክትስ ስሎ ዳውንስ ኤንድ ቦዲሊ ፋንክሽን ብዙ ጊዜ በጣም ስሎ ዳውን ነው ክሊኒካል ማኒፌስቴሽን ናቸው። ሶ ኒውሮማስኩላር ችግር ያመጣል። መስኩላር ዊክነስ፣ ሃይፐር አክቲቭ ዲፕ ቴንደን ሪፍሌክስ ኤንድ ሌታርጂ ይኖራል። የጡንቻ መላላት፣ የሪፍሌክስ መቀነስ፣ ሃይፖ አክቲቭ ነው የተባለው ኤንድ ድብርት ይኖራቸዋል፣ ሌታርጂ ይኖራቸዋል ማለት ነው። ኤንድ ጋስትሮኢንተስታይናል ላይ ኮንስቲፔሽን፣ አኖሬክሲያ፣ ናውዣ፣ ቮሚቲንግ ሁሉም ኤሌክትሮላይት ኢምባላንስ ካለ እነዚህ ጋስትሮኢንተስታይናል ላይ ዲስተርባንስ ይኖራል። ቅድም ተናግሬያለሁ። ስለዚህ የሆድ ድርቀት አላቸው፣ ኮንስቲፔሽን፣ የምግብ ፍላጎት ማጣት፣ ማቅለሽለሽ አላቸው። ሬናል ላይ ፖሊዩሪያ፣ ኤክሰስ ዩሪኔሽንስ፣ ፖሊዲፕሲያ፣ ኤክሰስ ተርስት ይኖራቸዋል። መጠጣት መሽናት አላቸው ማለት ዲሃይድሬሽን፣ ፍላንክ ፔን አላቸው። ኤንድ ካልሲየም ስቶንስ ይኖራቸዋል። ኩላሊት ጠጠር ሁሉ ይኖራቸዋል። የትኛው ስቶን? የካልሲየም ስቶን ማለት ነው። ከመጠን በላይ መሽናት፣ መጠማት፣ የሰውነት ፈሳሽ ማነስ፣ የኩላሊት ጠጠር ይከሰትባቸዋል። እነማን? ሃይፐር ካልሲሚያ ያላቸው ሰዎች ማለት ነው። ለዛ ነው እንግዲህ አንዳንድ ሰው የቫይታሚን ዲ እጥረት አለብኝ ብሎ ሐኪም ሳያዝለት ከውጭ ከምናምን አስመጥቶ ኃይለኛ የሆነ ቫይታሚን ዲ ሰፕሊመንት የሚወስድ ከሆነ ካልሲየም ምን ይሆናል? ስቶር የሆነ የኩላሊት ጠጠር አፌክት ያደርጋቸዋል። ስለዚህ ኦቨር ሃይፐር ካልሲሚያ ደግሞ ጉዳት አለው ማለት ነው። ዜን መስኩሎስክለታል ላይ ዲፕ ቦን ላይ ፔን አላቸው። ፓቶሎጂካል ፍራክቸር አላቸው። የአጥንት ህመምና በቀላሉ ስብራት ሊገጥማቸው ይችላል ማለት ነው። ዜን ካርዲዮቫስኩላር ላይ ሃይፐርቴንሽን የደም ግፊት ያሳያሉ ማለት ነው። ስለዚህ ሃይፐርካልሲሚያ መጠንቀቅ ያስፈልጋል ማለት ነው። ዜን ክትትል የምናደርግላቸው ኢሲጂ ላይ ሾርትንድ ኤሲቲ ሴግመንት ኤንድ ኪዩቲ ኢንተርቫል ይኖራቸዋል። ኤንድ ብራዲካርዲያ ኤንድ ሀርት ብሎክስ ይኖራቸው። የኤሲቲ ሴግመንት እና የኪዩቲ ኢንተርቫል ማጠር ነው የሚኖራቸው። ማን ላይ? ሃይፐርካልሲሚያ ላይ። ኤሲቲ ሴግመንት እና ኪዩቲ ኢንተርቫል ማጠር አላቸው። ዜን የልብ ምት መዘግየት ብራዲካርዲያ እና እነዚህ ሀርት ብሎክስ የምንላቸው የልብ ስራ መስተጓጎል ይገጥመናል ማለት ነው። ላቦራቶሪ ፋይንዲንጋችን ላይ እና ኢሲጂ ኢንተርፕሬቴሽን ላይ ስታዩ ሶ ሜዲካል ማኔጅመንት ኦፍ ሃይፐርካልሲሚያ ስናይ the goal is lowering serum calcium and prevent complication ነው አላማችን። ዜን fluid therapy administer fluids to dilute serum calcium and promote kidney excretion. Specifically IV administrations of 0.9% sodium chloride or normal saline temporarily dilute level ለማድረግ እንሰጣለን ማለት ፈሳሽ ላይ የካልሲየም መጠን ለማቅጠን እና በሽንት እንዲወጣ ለማድረግ በተለይ 0.9% ኖርማል ሳላይን ነው የምትሰጡት። ሶዲየም ክሎራይድ ትሰጣላችሁ ለማቅጠኛነት። ዜን ፋርማኮሎጂካል በደረግ ደግሞ አድሚኒስተር ፍሮሰማይድስ ቱ ኢንክሪዝ ካልሲየም ኤክስክሬሽን ኤንድ ዩዚንግ ካልሲቶኒን ቱ ሎወርስ ሴረም ሌቭልን ምን ተጠቀማላችሁ? ሴረም ሌቭሉን ለማውረድ ካልሲቶኒን ኤንድ በሽንት መልኩ ደግሞ ኤክስክሬት እንዲሆን ፍሮሰማይድ እናዛለን። ለማን? ለሃይፐር ካልሲሚያ ማለት ነው። ዜን መድኃኒቶቹ ፍሮሰማይድ ብዙ ጊዜ ካልሲየም በሽንት እንዲወጣ ያደርጋል። ካልሲቶን ደግሞ የካልሲየም መጠንን ለመቀነስ ያግዛል ማለት። ካልሲቶኒን ማለት መቀነስ ነው እንጂ መጨመር አይደለም ካልሲየም ሌቭሉ። ዜን ላይፍ ስታይል ኤንድ ዳይት ላይ ሞቢላይዝ ዘ ፔሸንት ኤንድ ሪስትሪክት ዳይተሪ ካልሲየም ኢንቴክ ኤንድ ኦልሶ ቫይታሚን ዲ ኢንቴክ። ታብሌት እየወሰዱ ከሆነ
የፀሐይ ብርሃን ምናምን እናገኘው ሳይሆን በሰፕሊመንት የሚወስዱት ካለ ሪስትሪክት ማድረግ ያስፈልጋል። ስለዚህ በሽተኛው ወይም የታካሚያችን እንዲንቀሳቀሱ ማድረግ በጣም ጠቃሚ ነው ማለት ነው። እነዚህ ናቸው መሰረታዊ ሌሎችን ማግኒዥየም ክሎራይድ የሚሉትን በዚህ መሰረት እየተከታተላችሁ እንድታነቡልኝ ይፈልጋሉ። the most and important ኤሌክትሮላይት ግን እነዚህ ላይ የነበሩት የዝናሽ አካዳሚ ቤተሰቡ ናችሁ። እየተከታተላችሁኝ ስለቆያችሁ በጣም አመሰግናለሁ። ሰላም ቆዩ። በሚቀጥለው ቪዲዮ የምትፈልጉትን ኮሜንት ላይ ጻፉ። ጊዜ ሲኖረኝ ሰርቼ እመጣለሁ። አመሰግናለሁ።